ሶማሊላንድ የኤርዶዋንን የአዲስ አበባ ንግግር ተቀባይነት የሌለው ስትል ነቀፈች። የጦርነት ስጋት እየጨመረ በሄደ ቁጥር ትራምፕ ከከፍተኛ የኢራን አማካሪዎች ጋር እየተገናኙ ነው ተባለ። ቱርክ ከሳውዲ አረቢያና ግብጽ ጋር በመተባበር ኢትዮጵያና የተባበሩት አረብ ኤሚሬትስ ሶማሊላንድን እንዳያውቁ ለማድረግ እየተጋች ነው ተባለ። እኔ ስታሰር ከሚስቴ ጋር ሌላ ግንኙነት ነበረው ያለውን ግለሰብ ለመግደል የሄደው ሰው ራሱ ተገደለ። ውድ የአልቦ ዜና ተከታታዮች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ቱርክ ከሳውዲ አረቢያ፣ ግብጽ ጋር በመተባበር ኢትዮጵያና የተባበሩት አረብ ኤሚሬትስ ሶማሊላንድን እንዳያውቁ ለማድረግ እየተጋች ነው ተባለ። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ማክሰኞ ዕለት ወደ ኢትዮጵያ ዋና ከተማ አዲስ አበባ ተጉዘዋል። ከዛም እስራኤል ለሶማሊላንድ ያላትን እውቅና በይፋ ተችተዋል። ሶማሊላንድም ሆነ ሰፊው የአፍሪካ ቀንድ አይጠቅምም ብለዋል። የሚስተር ኤርዶጋን ጉብኝት ዋና ዓላማ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሶማሊላንድን እንዳታውቅ ማሳመንና የሶማሊያን አንድነትና የግዛት አንድነት ማስጠበቅ እንደሆነ በሰፊው ተረድቷል። ይህን በማድረግ አንካራ ከተለመደው ጸጥታ የሰፈነበት ዲፕሎማሲዋ እየተሸጋገረችና የተባበሩት አረብ ኤሚሬትስና ኢትዮጵያ ሶማሊላንድን እውቅና ለመስጠት ሊወሰዱ የሚችሉ እርምጃዎችን በመቃወም ከሳውዲ አረቢያና ግብጽ ጋር የበለጠ ግልጽ በሆነ መልኩ እየተስማማች ይመስላል። የሚስተር ኤርዶጋን ጉዞ የመጣው የሳውዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፋሲል ቢን ፋርሃን ከጠቅላይ ሚኒስትር አብይ አህመድ ጋር ተመሳሳይ ጉዳይ ለመወያየት የአዲስ አበባን ከጎበኙ ከጥቂት ቀናት በኋላ ነው። ኢትዮጵያም በዚህ ስብሰባ ላይ ምንም አይነት ማረጋገጫ ሰጥታ እንደሆነ ግልጽ አይደለም ይላሉ። የአፍሪካ ቀንድ ታዋቂ ተንታኝ ራሺድ አብዲ ኢትዮጵያ ለረጅም ጊዜ የውጭ ጫናን በመቋቋም ረገድ ረጅም ታሪክ እንዳላት ተናግረዋል። ከሀገሪቱ ጋር ካላቸው ልምድ በመነሳት ከውጭ መንግስታት የሚመጣ የህዝብ ግፊት ብዙውን ጊዜ በኢትዮጵያ መሪዎች እንደሚያበሳጭና ውጤታማ እንዳልሆነም ተመልክተዋል። ኢትዮጵያ የምትፈልገውን ታደርጋለች ሲሉም አክለው ገልጸዋል። ሚስተር ኤርዶጋን በሳምንቱ መጨረሻ የተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድን ተንታኞች ሶማሊላንድን እንደሚያካትት በሚያምኑባቸው ውይይቶች ላይ እንደሚገኙም ይጠበቃል ብለዋል። ስብሰባው ያልተካሄደው ባልተረጋገጡ ምክንያቶች ነው ሲሉም ጨምረው ገልጸዋል። በዚህ ወር መጀመሪያ ላይ የግብጽ ፕሬዝዳንት አብድል ፈታህ አልሲሲ ሚስተር ቢን ዛይድ ሶማሊላንድን በቀጥታ እንዳይቀበሉ ለማሳመን ወደ ተባበሩት አረብ ኤሚሬትስ ተጉዘዋልም ተብሏል። ይህም በሱዳን ውስጥ ያለውን ግጭት ጨምሮ ከሌሎች የሁለትዮሽና ክልላዊ ጉዳዮች ጋር ይያያዛል። የቱርክ የበለጠ ጽኑ አቋም በአዲስ አበባ ላይ ያለውን ስሌት ይለውጣል ወይ የሚለው እርግጠኛ አይደለም። በሞቃዲሾ የተባበሩት አረብ ኤሚሬትስና ኢትዮጵያ ሶማሊላንድን ለመቀበል እቅድ ይዘው መቀጠል ይችላሉ የሚል የማያቋርጥ ስጋትንም አጭሯል። በ2024 መጀመሪያ ላይ ኢትዮጵያና ሶማሊላንድ አዲስ አበባን በሶማሊላንድ በኩል የባህር መዳረሻ እንድትሰጥ የሚያስችል ስምምነት ላይ ደርሰዋል። ይህም ከሶማሊ ጋር ያለውን ውጥረት በከፍተኛ ሁኔታ ጨምሯል። ቱርክ በሶማሊያና በኢትዮጵያ መካከል ስምምነት ካደረገች በኋላ ክርክሩ የቀለለ ይመስላል። በዚህ መሰረት አዲስ አበባ ከሶማሊያ ጋር ከነበራት የመግባቢያ ስምምነት ወጥታ በምትኩ ከሶማሊያ ፌዴራል መንግስት ጋር በመተባበር የንግድ ወደብ መዳረሻን ለመከታተል ተስማምታለች። ይህ ዝግጅት እስካሁን ተግባራዊ አልሆነም እና ኢትዮጵያ ከሶማሊያ ጋር የነበራትን ቀደምት ስምምነት እንደገና ማደስ ትችላለች የሚል ስጋት አሁንም አለ። የሶማሊያ ፌዴራል መንግስት በቅርቡ ከዩናይትድ አረብ ኤሚሬትስ ጋር ያለውን ሁሉንም የዲፕሎማሲያዊ ግንኙነት አቋርጧል። ይህም የመከላከያና የደህንነት አጋርነትን ጨምሮ በሉዓላዊነቷ ላይ የሚፈጸም ጥሰቶችን በመጥቀስ በሞቃዲሾ የሚገኙ ባለስልጣናት ኤሚሬትስ እስራኤል ለሶማሊያ እውቅና በመስጠቷ ረገድ ሚና እየተጫወተችና ሌሎች ሀገሮችም ተመሳሳይ እርምጃ እንዲወስዱ እያበረታታች ሊሆን ይችላል የሚል ስጋትንም አጭሯል። ኢትዮጵያ እንደ መሪ እጩ ተደርጋ ትታይ ነበር። በተያያዘ ዜና ሶማሊላንድ የኤርዶዋንን የአዲስ አበባ ንግግር ተቀባይነት የሌለው ስትል ነቀፈች። ሶማሊላንድ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ትናንት በአዲስ አበባ ያደረጉትን ንግግር ተቀባይነት የሌለው በሶማሊላንድና ቀጠናዊ አጋሮቿ መካከል ያለውን ግንኙነት የሚያወክ ስትል ነቀፈች። ኤርዶዋን ለይፋዊ የሥራ ጉብኝት ኢትዮጵያ ሳሉ እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድም ምንም ጥቅም አይኖረውም ብለዋል።
ለዚህም ለሶማሊላንድ በሰጠችው ምላሽ በአፍሪካ ቀንድ ያሉ ሀገራት የውጭ ጉዳይ የፖሊሲ ውሳኔዎች የቀጠናው መንግስታትና የህዝቡ መሆን አለባቸው ብላለች። ከሶማሊላንድ የወጣው መግለጫ የውጭ ተገዳዳሪ ኃይሎች በቀጠናው ገብተው መረጋጋትና ትብብር መታወክ የለበትም ይላል። በጠቅላይ ሚኒስትር አብይ አህመድ ግብዣ አዲስ አበባ የገቡት ኤርዶዋን ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይ ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ተናግረዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና በመስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ ተችተዋል። ሶማሊላንድ በወጣችው መግለጫ ቱርክ የቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድትታቀብ አሳስባለች። ቱርክ የጋራ ትብብርን እንዲሁም ሉዓላዊ ውሳኔ ሰጭነትን እንድታከብርም ሶማሊላንድ ጠይቃለች። መግለጫው ሶማሊላንድ ከቀጠናውና ከዓለም አቀፉ ማህበረሰብ የአገርነት እውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና ዴሞክራሲያዊ መሰረት ያለው ነው ብለዋል። ዶክተር ደሳለኝ ጫኔ በምክር ቤቱ ለምንድነው የአማራ ፖለቲከኞች የማይፈቱት ሲሉ ጠየቁ። ምክትል ኮሚሽነሯ ሞክረናል፣ ነገር ግን እኛ አክቲቪስቶች አይደለንም የሚል ምላሽ ሰጥተዋል። በህዝብ ተወካዮች ምክር ቤት የብሔራዊ ምክክር ኮሚሽን ሪፖርት ተከትሎ ጥያቄ ያቀረቡት ዶክተር ደሳለኝ ጫኔ የሌሎች ብሔሮች ልሂቃን በነጻነት ሀሳባቸውን ለኮሚሽኑ እያቀረቡ ባለበት በአሁኑ ወቅት የአማራ ልሂቃን በስር ላይ መገኘታቸውን ገልጸዋል። በርካታ የአማራ የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶችና የህዝብ ተወካዮች በታሰሩበት ሁኔታ ምክክሩ እንዴት ውጤታማ ይሆናል ሲሉም ጠይቀዋል። እነዚህ ግለሰቦች የህዝብ ልሂቃንና የሐሳብ መሪዎች በመሆናቸው ሳይፈቱ የሚደረግ ምክክር ህዝቡን እንደማይወክልም አስገንዝበዋል። ዶክተር ደሳለኝ አክለውም ኮሚሽኑ እስረኞች እንዲፈቱ ለመንግስት ጥያቄ አቅርቦ ምላሽ ካላገኘ ይህንኑ ግልጽ በሆነ መንገድ ለህዝብና ለሚዲያ አለማሳወቁ ግልጽነት ይጎድለዋል ሲሉም ወቅሰዋል። አክቲቪስቶች አይደለንም በሚል ሽፋን መረጃ መደበቅ እንደማይገባም አመላክተዋል። ለቀረቡት ጥያቄዎች ምላሽ የሰጡት የምክክር ኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ የፖለቲከኛ እስረኞች እንዲፈቱ በከፍተኛ ደረጃ ጥረት ማድረጋቸውንም ገልጿል። ሆኖም ጥያቄያቸውን ለማን አቅርበው ምን አይነት ምላሽ እንደተሰጣቸው በዝርዝር አላብራሩም። ዶክተር ደሳለኝ ኮሚሽኑ ታሳሪዎች እንዲፈቱ የተደረጉ ጥረቶችን ለምን ለህዝብ ግልጽ አያደርግም ለሚለው ጥያቄ ምክትል ኮሚሽነሯ እኛ አክቲቪስቶች አይደለንም፣ ስለዚህ ነገሩ እንዲሳካ ጥረት እናደርጋለን እንጂ በየመድረኩ አንናገርም የሚል ይዘት ያለው ምላሽ ሰጥተዋል። የጦርነት ስጋት እየጨመረ በሄደ ቁጥር ትራምፕ ከከፍተኛ የኢራን አማካሪዎች ጋር እየተገናኙ ነው ተባለ። ሁለት የአሜሪካ ባለስልጣናት ለአክሲዮስ እንደተናገሩት ፕሬዝዳንት ትራምፕ ረቡዕ ዕለት ከከፍተኛ አማካሪዎቻቸው ከኢራን ጋር ስላለው ቀውስ ስብሰባ ጠርተው ነበር። ትራምፕ በዚህ ሳምንት መጀመሪያ ላይ በጄኔቫ ስለተደረጉት የኒውክሌር ውይይቶች ገለጻ ተደርጎላቸዋል እና ቡድኑ ስለሚቀጥሉት እርምጃዎችም ተወያይቷል ተብሏል። የትራምፕ አስተዳደር አብዛኞቹ አሜሪካውያን ከሚያስቡት በላይ በመካከለኛው ምስራቅ ለሚደረግ ዋና ጦርነት ቅርብ ነው። በኢራን ውስጥ የዩናይትድ ስቴትስ ወታደራዊ ዘመቻ ባለፈው ወር በቬንዙዌላ ከተካሄደው ወሳኝ ዘመቻ ይልቅ ሙሉ ጦርነት የሚመስል ግዙፍ ለሳምንታት የሚቆይ ዘመቻ ሊሆን ይችላል ሲሉ ምንጮች ይናገራሉ። የትራምፕ ወታደራዊና የንግግር ግንባታዎች ከኢራን በኒውክሌር ፕሮግራሟ ላይ ከፍተኛ ቅናሾችን ሳያደርጉ ወደ ኋላ እንዳይሉ ከባድ ያደርጉታል ተብሏል። የዋይት ሃውስ ፕሬስ ጸሐፊ ካሮሊን ሊፍት ረቡዕ ዕለት ለጋዜጠኞች እንደተናገሩት አንድ ሰው በኢራን ላይ ጥቃት ለመሰንዘር ብዙ ክርክሮች ሊኖሩ ይችላሉ ብለዋል። ትራምፕ ዲፕሎማሲን እንደሚመርጡ ሲናገሩ፣ ኢራን ደግሞ ስምምነት ማድረግ ብልህነት ነው ሲሉ አጽንኦት ሰጥተውታል። ከትዕይንቱ በስተጀርባ የትራምፕ መልእክተኞች ጃሬድ ኩሽነር እና ስቲቭ ዊትኮፍ፣ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እና ሌሎች ከፍተኛ ባለስልጣናት ረቡዕ ዕለት በተደረገው ስብሰባ ላይ ተገኝተዋል። አንድ የአሜሪካ ባለስልጣን ኢራናውያን በወሩ መጨረሻ ወደ ትራምፕ አስተዳደር መመለስ እንዳለባቸው ተናግረዋል። አሜሪካ በጄኔቫ ስለ ኒውክሌር ፕሮግራማቸው ያቀረቧቸውን ስጋቶች የሚዳስሱ እርምጃዎችን ይዘዋል። የአሜሪካ ባለስልጣን ጥልቅ ጥርጣሬን በመግለጽ በጄኔቫ የሚደረጉት ውይይቶች ምንም አይነት ዋጋ እንደሌላቸው ተናግረዋል።
የአሜሪካ ባለስልጣናት የዩኤስ ፎርድ የአውሮፕላን ተሸካሚና የአድማ ቡድኑ በሚቀጥሉት ቀናት ወደ ምስራቅ ሜዲትራኒያን መምጣት በኢራን ላይ ሊከሰት በሚችል ወታደራዊ ዘመቻ ጊዜ ውስጥ ቁልፍ ነገር እንደሚሆንም ይናገራሉ። አንድ የአሜሪካ ባለስልጣን ሩቢዮ በወሩ መጨረሻ ስለ ኢራን ለመነጋገር እስራኤልን ለመጎብኘት አቅዷል ብለዋል። ከኢራን በተጨማሪ ትራምፕ ስለ ዩክሬን ሩሲያ ድርድር እና ሐሙስ ዕለት ስለሚካሄደው የጋዛ የሰላም ቦርድ ስብሰባ ገለጻ ተደርጎላቸዋል ሲሉ የአሜሪካ ባለስልጣናት ተናግረዋል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ መልካም ቀን።